ተፈጥሮ አንዳንድ ጊዜ ከምናባችን በላይ የሆኑ ድንቅ ነገሮችን ትከስትልናለች። የምትመለከቱት የውሃ አካል በሰዓሊ ብሩሽ የተሳለ ሳይሆን በተፈጥሮ ሮዝ ቀለም የተቀባ እውነተኛ ሐይቅ ነው። ይህ ሐይቅ ለምን ሮዝ ሆነ? የትስ ይገኛል? ለመሆኑ በዚህ ሐይቅ ውስጥ መዋኘት ይቻላልን? ዛሬ ስለ ድንቁ የሮዝ ሐይቅ ወይም ሬፕታ ሌክ የማታውቋቸውን አስገራሚ እውነታዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። ሮዝ ሐይቅ ወይም ፒንክ ሌክ የሚገኘው ከሴኔጋል ዋና ከተማ ዳካር በስተ ሰሜን ምስራቅ 30 ኪሎ ሜትር ገደማ ርቀት ላይ ነው። ከአትላንቲክ ውቅያኖስ ቅርብ በሆነ ርቀት ላይ ይገኛል። ከውቅያኖሱ የሚለየው ጠባብ የአሸዋ ክምር ብቻ ነው። የሮዝ ሐይቅ ሮዝ ቀለም እንዴት ሊፈጠር ቻለ? ብዙዎች ይህ ቀለም የመጣው በሰው ሰራሽ ኬሚካል ይመስላቸዋል። ነገር ግን እውነታው ከዚህ ይለያል። ለሐይቁ ሮዝ ቀለም ዋነኛው ምክንያት ዱናሊያላ ሳሊና የሚባሉ ጥቃቅን ህዋሳት ወይም አልጊዎች ናቸው። እነዚህ ህዋሳት ከፍተኛ የፀሐይ ብርሃንን ለመቋቋም የሚያስችላቸው ቀይ ቀለም ወይም ካሮቴኖይድ ያመነጫሉ። ይህም ውሃው ደማቅ ሮዝ እንዲመስል ያደርገዋል። ሌላው አስገራሚ እውነታ በዚህ ሐይቅ ውስጥ ለመስመጥ ቢሞክሩ እንኳን አይችሉም። ሐይቁ እጅግ ከፍተኛ የጨው ክምችት ስላለው ማንኛውም አካል ውሃው ላይ በቀላሉ መንሳፈፍ ይችላል። ሐይቁ ውስጥ የሚገኘው የጨው መጠን እስከ 40% ይደርሳል። የአካባቢው ማህበረሰቦች ይህንን ሐይቅ ለከፍተኛ የገቢ ምንጭነት ይጠቀሙታል። በየቀኑ በመቶዎች የሚቆጠሩ ሰዎች ከሐይቁ ግርጌ ጨው በመቆፈር ያወጣሉ። ቆዳቸውን ከጨው ጥንካሬ ጉዳት ለመጠበቅ የቂቤ ዛፍ ውጤት ሼ ቡተር በሰውነታቸው ላይ ይቀባሉ። ይህንን ሐይቅ እጅግ አዝናኝ ከሚያደርጉት ነገሮች መሃል አንዱ የቀለሙ መቀያየር ነው። ሐይቁ ሁል ጊዜ አንድ አይነት ሮዝ ቀለም አይደለም። እንደ ፀሐይ ብርሃንና እንደ ንፋሱ ሁኔታ አንዳንድ ጊዜ ፈዘዝ፣ አንዳንድ ጊዜ ደግሞ ደማቅ ቀለም ይይዛል። ሌላው አስገራሚ ነገር በዚህ ሐይቅ ላይ መዋኘት አደገኛ ነገር አይደለም። ነገር ግን በጨው ምክንያት የቆዳ ጉዳት ሊመጣ ስለሚችል ብዙ ሰዓት አለመቆየት ይመከራል። ይህንን ቦታ ለመጎብኘት የሐይቁን ትክክለኛ ሮዝ ቀለም ለማየት የሚመረጠው ወቅት ከታህሳስ እስከ ግንቦት ወይም ከዲሴምበር እስከ ሜይ ባለው ጊዜ ውስጥ ነው። በዚህ ጊዜ ሴኔጋል ውስጥ ደረቃማ የአየር ንብረት ስለሚኖር በውሃው ውስጥ ያለው የጨው መጠን ይጨምራል። ይህም የሐይቁን ቀለም ሮዝ የሚያደርጉት ጥቃቅን ህዋሳት ደማቅ ቀለማቸውን የሚያሳዩት የጨው መጠኑ ሲጨምርና የፀሐይ ብርሃን ሲያርፍባቸው በመሆኑ ነው። ተፈጥሮ ምንኛ ድንቅ ናት! በዛሬው የልዩ ነገር ዝግጅታችን በሀገረ ሴኔጋል የሚገኘውን ሮዝ ሐይቅ ተመለከትን። ከሮዝ ሐይቅ ወይም ፒንክ ሌክ ጋር በተያያዘ ይበልጥ ያስገረማችሁ ነገር ምንድን ነው? ኮሜንት ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ ድንቅ ዝግጅት እስክንገናኝ ድረስ መልካም ቆይታ።